ሁሉም ሰው ኢትዮጵያ ውስጥ በኦንላይን ገንዘብ መስራት ይፈልጋል። ቴሌግራሙም፣ ፌስቡኩም፣ ኢንስታግራሙም በፖስት ተጨናንቋል። ነገር ግን አብዛኛው እጅ ላይ ገንዘብ እየገባ አይደለም። ለምን? በዚህ ቪዲዮ አብረን የምናየው ይሆናል። ቻናሉን ሰብስክራይብ ካላደረግ ሰብስክራይብ ማድረግህን እርግጠኛ ሁን። በመጀመሪያ የምናየው ትክክለኛ ፌል የሚያደርጉበትን ሪዝን ነው። አንደኛው ሪዝን ምንድነው? ከፕሮብሌም ይልቅ ፕሮዳክቶችን ቼስ ስለሚያደርጉ ነው። ምን ማለት ነው? አንድ ሜን ፕሮብሌም ፈልገው ለዛ ሜን ፕሮብሌም መፍትሄ አይደለም የሚሰጡት። ምንድነው? ትሬንድ የሆኑ ፕሮዳክቶችን ነው እያሳደዱ ለመሸጥ የሚሞክሩት ማለት ነው። ትሬንዲ ሲሆን ደግሞ ዛሬ ትሬንዲ የሆነ ነገር ነገ ትሬንድ አይሆንም፣ ስለዚህ ያልፍበታል፣ እነሱ እየወደቁ ይሄዳሉ ማለት ነው። ነገር ግን አንድ ሜን ፕሮብሌም ላይ ሰዎች በየቀኑ የሚፈልጉት ነገር ላይ ምንም አይነት ሁኔታ ውስጥ ቢሆኑ መግዛት የሚችሉትን ፕሮዳክት የሚያቀርቡ ቢሆን ኖሮ እድገታቸው በዛ ልክ ከፍ እያለ ይሄዳል ማለት ነው። ስለዚህ ሜን ፕሮብሌም ላይ ፎከስ አድርጉ። እነዚህ ፌል የሚያደርጉ ሰዎች ማለት ነው። ሁለተኛው ምንድነው? ደንበኛው ምን እንደሚፈልግ አያውቁም ወይም ደግሞ አይረዱም። እነሱ በራሳቸው መንገድ ፕሮዳክታቸውን ፖስት ያደርጋሉ። አለቀ በቃ ዲኤም ነው የሚጠብቁት። ከዛ በኋላ በቃ አስተዋውቀናል ብሎ ስለሚያስቡ ማለት ነው። ነገር ግን ደንበኛው መቼ እንደሚያስፈልገው ምን እንደሚያስፈልገው እያንዳንዱ ነገር አጣርተው አያውቁም ወይም ደግሞ አይነግሩትም ማለት። ስለዚህ በብዛትም ዲኤም አያገኙም ማለት ነው። እና በኦንላይን መሸጥ ፖስት ማድረግ ብቻ አይደለም፣ የደንበኛን ፍላጎትም ማወቅ ይፈልጋል ማለት ነው። ሶስተኛው ደግሞ ምንድነው? ከሲስተም ይልቅ ፈጣን ገንዘብ ነው የሚፈልጉት ማለት ነው። ይሄ ማለት ምን ማለት ነው? ላይክ አንድ ቪዲዮ እንኳን ቫይራል ብትወጣልኝ እኮ ሀብታም ሆናለሁ ብሎ የሚያስቡ ሰዎች ናቸው ማለት ነው። እንደዚህ አቋራጭ የሚፈልጉ ሰዎች ናቸው እንጂ ስትሬት መንገዱን ተጠቅሞ ሲስተም ገንብተው ራሳቸውን ማሳደግ የሚፈልጉ ሰዎች አይደሉም ማለት ነውና ትክክለኛው ሀብት የሚመጣው በድግግሞሽ ነው፣ በፎሎ አፕ ነው፣ በእምነት ነው። ተረዳኸኝ አይደለ? ደንበኞች ደጋግመው አንተ ጋር ሲመጡ ነው ሀብት ከፍ እያለ የሚሄደው እንጂ የሆነ አንድ ቪዲዮ ቫይራል ስለወጣ ብቻ የሆነ ግር ብሎ ሰው መጥቶ አንተን ሀብታም አድርገ። ስለዚህ ይሄ ሀሳብ መስተካከል አለበት ማለት ነው። እያንዳንዱ ነገር በሲስተምና በሲስተም መሆን አለበት ማለት ነው። አራተኛ ደግሞ ምንድነው? የውጭ ዜጎችን ምክር ይቀበላሉ። ይሄ አሪፍ ነው፣ በአንድ ሳይድ አሪፍ ነው። ሀሳብን ሰፋ እንድታደርግ ምናምን ያደርጋል። ነገር ግን ውጭ ያለው ሲስተምና ኢትዮጵያ ያላት ሲስተም ይለያያል። በቃ ውጭ ያለው ሲስተም ኢትዮጵያ ላይ አይሰራም። ስለዚህ ኢትዮጵያ የራሷ የምትከተለው ሲስተም አላት። ሶ የውጭውን አድቫይስ ወስደ ወደ ኢትዮጵያ መቀየር መቻል አለብህ። እንዳላምተ ካስቀመጥከው ማንም ነው አንተ ጋር የማይመጣው። በቃ ውጮች የራሳቸው እምነት አላቸው፣ እኛ የራሳችን የሆነ እምነት አለ። እምነት ስል ሃይማኖት ሳይሆን በቃ ሰዎችን የምናምንበት ሁኔታ ምናምን አለ የራሳችን። ተረዳኸኝ አይደለ? ስለዚህ በዛ መንገድ ነው መሆን ያለበት ማለት ነው። በቃ መቀየር መቻል አለበት። የውጭውን ወስደ በሀገር በቃ ኢትዮጵያ በምትፈልገው መልኩ ነው መሆን ያለበት እንጂ ያንኑ አምጥተህ ቁጭ የምታደርገው ከሆነ እንደምታየው ኪሳራ ላይ ወድቀዋል ማለት ነው። እነኚህ በኦንላይን ለመሸጥ እየሞከሩ ፌል የሚያደርጉት ወይም ደግሞ የማይሳካላቸው የሆነ ገንዘብ መስራት ያቃታቸው ሰዎች ማለት ነው። እና በሁለተኛ ደግሞ የምናየው ይህንን ችግሩን ካወቅን በኋላ ፌል የሚያደርጉበትን ችግር ካወቅን በኋላ መፍትሄውስ ምንድነው መደረግ ያለበት የሚለው ነገር አሁን የምናየው ይሆናል ማለት ነው። አንደኛ መደረግ ያለበት ነገር ከስተመርህን ፒክ ማድረግ መቻል አለብህ። ይሄ ማለት ምን ማለት ነው? በቃ አንድ ታርጌት ከስተመር ሊኖርህ ይገባል። እነዚህ ከታርጌት ከስተመሮች ወይ ተማሪዎች ናቸው፣ ወይ መንግስት ሰራተኞች ናቸው፣ ወይ የግል የሆነ ነገር ያላቸው ሰዎች ናቸው። በቃ እነዛን ሰዎች ታርጌት ያደረገ ነገር ብቻ አቅርብ። ተረዳኸኝ አይደለ? በቃ ሁሉም ቪዲዮም ስትሰራ ስታስተዋውቀውም እያንዳንዱ ነገር ስታደርግ ታርጌት የምታደርገው እነዛን ሰዎች ነው። ስለዚህ ይሄ ሰውዬ ስለኔ ነው የሚያወራው እንዴት ስለምታደርጋቸው አንተ ጋር የመሳበደላቸው ሰፊ ይሆናል ማለት ነው። ለሁሉም ሰው ለመሸጥ አትሞክርም ማለት ነው። ሁለተኛው ደግሞ ምንድነው? በቃ አንድ ሜን የሚባለውን ፕሮብሌም ሶልቭ አድርግ። ተረዳኸኝ? አንድ ሜን በቃ ሰዎች በዋነኝነት የሚቸገሩበትን ነገር ሶልቭ አድርግላቸው። ሰዎች ወደ አንተ እንዲሳቡ ምክንያት ይሆናል ማለት ነው። ሶስተኛው ደግሞ እኔ በጣም ነው የምወደው ይሄን ነገር፣ አብዛኞቹ ሰዎች ግን አይጠቀሙትም። ምንድነው? ፎሎ አፕ። የፎሎ አፕ ሀቢት ይኑርህ። በቃ የሆነ ሰው ገዝቶ ሲሄድ በቃ ከትንሽ ቀናቶች በኋላ ያ ፕሮዳክት እንዴት ሆነልህ ብለህ ጠይቀው፣ ደውልለት ምናምን። ሊድ ሰብስብ። አብዛኛው ቦታ እጅ አይቻለው ሊድ የሚሰበስቡ ሰዎች በጣም ጥቂቶች ናቸው። ሊድ መሰብሰብ ማለት እኮ በቃ ያንን ደንበኛን እጅ ማስገባት ማለት ነው። ሊድ ማለት ኢሜይሉ ሊሆን ይችላል፣ ስልክ ቁጥሩ ሊሆን ይችላል። ተቀበል፣ ከዛ ደውልለት፣ ያ ፕሮዳክት እንዴት ነበር ብለህ ጠይቀው። ይሄ በጣም ትልቅ
ቆራጥነት የሚጠይቅ ነው። በቃ በዲሲፕሊን በቃ በየጊዜው ማለት ነው የምትጠይቀው። ዲስካውንቶች ሲኖሩ ምናምን ታሳውቀዋለህ። በቃ አዳዲስ ፕሮዳክቶችን ስታስገባ ይሄን ፕሮዳክት እኮ ሊፈልጉ ይችላል ብለህ ቴክስት አድርግለታል። እነዚህ አይነት ፕሮዳክቶች አስገብተናል፣ መጠኖችን ነው የምታክለው፣ ስለዚህ ቶሎ ውሰድ፣ አለቀ። ተረዳኸኝ አይደል? መቼ መጥቶ እንደሚገዛ አታውቅም። ብቻ አእምሮ ውስጥ ያንተን ስም ያንተን ብራንድ ፕሮግራም አድርግበት። ፎሎ አፕ በጣም ወሳኝ ነገር ነው። አራተኛው ነገር ደግሞ ምንድነው? ፖስት ማድረግ ብቻ ሳይሆን የሽያጭን ሳይኮሎጂ መማር። ተረዳኸኝ? የሰዎች ሪአክሽን እንዴት ነው? በቃ የሽያጭ ሳይኮሎጂ አለ አይደለ? በእንደዚህ አይነት ሰዓት ምን አይነት አክት ነው ማድረግ ያለብኝ፣ በእንደዚህ አይነት ሰዓት ምን አይነት አክት ነው ማድረግ ያለብኝ። ፖስት ብቻ ሽያጭ አያመጣም። ሰዎችን ወደ ራሴ የምትስብበት የራሴ የሆነ መንገድ ሊኖር ይገባል። አንድ ሰው በኦንላይን ለመሸጥ ፈልጎ ፌል እያደረገ ያለው ካፒታል አጥቶ ምናምን አይደለም። በኦንላይን ገንዘብ መስራት ምንም አይነት ማጂክ አይፈልግም። ኮሙኒኬሽንህን አስተካክል፣ እምነትህን ገንባ እና ደግሞ በድግግሞሽ ስራ። አለቀ በቃ። እምነት ገንባ ስል ሰዎች እንዲያምኑ አድርግ ማለት ነው። ሰዎች ካመኑ የትም ቦታ ሁን መጥተው ይገዙሃል። ተረዳኸኝ አይደለ? ምንም ቦታ አይገድብህም። ሰዎች ብቻ ይመኑ ማለት ነው። የዛሬን ቪዲዮ እንዴት አየኸው? ሐሳብ አስተያየትህን ኮሜንት ላይ አስቀምጥልኝ እና ደግሞ በቀጣይ ቪዲዮ ምን አይነት ሐሳብ ላይ እናውራ የሚለውን ነገር በዛው አስቀምጥልኝ። ሰብስክራይብ አላደረግክ ሰብስክራይብ ማድረግህን እርግጠኛ ሁን።